ሰላም እንዴት ናችሁ? ውድና የተከበራችሁ የዓለም ዩቲዩብ ቻናል ቤተሰቦች ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም አለሁ። ክብሩ ይስፋ ለመድኃኒዓለም። ዛሬ የመጣሁት ስለ አንድ ነገር ነው። አሁን በአሁኑ ሰዓት ሶሻል ሚዲያ ላይ የሚተላለፈው ነገር ሳይ በቃ ለምንድን ነው እንደዚህ የሚሆነው? ለምንድን ነው እንደዚህ አይነት ነገር የሚወሰኑት? ሰዎች ለምን ራሳቸውን ያጠፋሉ? ሰዎች ለምንድን ነው ራሳቸውን የሚያጠፉት? እኔ አላቅም። ህይወት ምንም ከባድ ብትሆንም የማያልፍ ነገር ስለሌለ ሁሉም ነገር ስለሚያልፍ ለምንድን ነው ራሳችንን ለማጥፋት የምንቸኩለው? ለእኔ ጥያቄ ሆነብኝ። ለምን እና ለምንድን ነው እንትን ቶሎ ብለን እራሳችንን አጥፍተን በቃ ኦፍ ማለት ነው የምንፈልገው ብለን ውሳኔ ላይ የምንደርሰው? አስባችሁታል? ራስን ማጣት ማለት ራስን በቃ ማጥፋት በጣም ከባድ ነው። በእውነት ከባድ ነው። ለምን እንደዚህ ይሆናል? አውቃለሁ ሊጨንቅ ይችላል፣ ብዙ ነገር ልንትን ልንል እንችላለን። ግን ደግሞ ለምን የዛሬዋ ቀን እኮ ያልፋል፣ ታልፋለች። ነገ ሌላ ቀን ነው ቤተሰብ፣ ነገ ሌላ ቀን ነው። ለምንድን ነው ራሳችንን የምናጠፋ? በእውነት እኔ በጣም ነው እንትን ያለኝ። በቃ እንዴት ብዬ ልንገራችሁ? ቃል የለኝም። ምንም አንድ ህይወት አሁን እኔ ጓደኛዬ ነው ብዬ አብሬ እየኖርኩ ከሆነ ያ ሰው እኔ የሚያስቀይመኝ ከሆነ ሺህ ጊዜ ብወደው፣ ሺህ ጊዜ ባፈቀረው፣ ሺህ ጊዜ ብወደው ነፍሴን አላጠፋም። ከሆነ ይሆናል፣ ትነጋገሪያለሽ። ማስተካከል ያለብን ነገር እናስተካክላለን። ማይሆን ከሆነ አይሆንም ነው እንጂ ራሴን አላጠፋም። እንዴት? በእውነት የምሬ ነው። እንደዚህ አይነት ነገር በጣም ይከብዳል። ራስን ማጥፋት ማለት በጣም ከባድ ነው። በራሳችን ላይ ውሳኔ ራሳችንን እንውደደው። ራሳችን ወደድ መሆን አለብን። ራሳችን ወደድ የምንሆነው ምንድነው? ለራሳችን ዋጋ እንስጠው። እኔ ያ ሰው ወደዋለሁ አፍቅረዋለሁ እና እሱ ከሌለ እኔ የለውም። እሱ ሌላ አፍቅሮ እኔን ትቶኝ እንዴት ለሱ ብዬ ራሴን አጠፋለሁ? እሱ እኮ ለእኔ አላሰበም። እና አሁን ላይ እኔ እንጃ አላቅም እንዴት ብዬ እንደማወራው። ይሄ ነገር በጣም ከባድ ነው። እንደዚህ ብላ እሱ ሌላ ስለወደደ ሌላ ስላፈቀረ እሷን አውቆ ስለማይወዳት ምናምን ራሷን አጠፋች አሉ። ኖ እኔ አልቀበለውም። በጭራሽ የማይሆን ነገር ነው። አውቃለሁ ፍቅር ከባድ ነው። ያፈቀርሽው ሰው ሲከዳሽ ይከብዳል፣ በጣም ይጨንቃል። ግን ደግሞ ወደ ራስ መመለስ ግድ ይልሻል። የዛሬዋ ቀን ታልፋለች። ጸሎት ማድረግ አለብን፣ ራሳችንን ማዳመጥ አለብን እንጂ ራሳችንን በማጥፋት አይደለም እንትን ያለብን ማስተካከል ያለብን ማለት ነው። ስለዚህ ሁላችንም አለን። በተለይ ደግሞ በስደት ዓለም ያለን ተስፋ መንቆርጥ እንደዚህ ከሆነማ በቃ ከዚህ በኋላ ምን አለኝ ስንት ነገር ቢሆን 30 ጊዜ ቢከዳሽ ራስሽ ላይ ግን ውሳኔ መወሰን የለብሽ። ነገ ሌላ ቀን ነው ውዴ፣ ነገ ሌላ ቀን ነው። ገንዘብሽ ቢበላም ነገ ሰርተሽ ታገኘዋለሽ። ብቻ አንቺ ደህና ሁኝ።
ብቻ አንቺ ደህና ሁኝ። ነገ ተሰርቶ የሚገኝ ነገር ነው። ስለዚህ ምንም ነገር ቢፈጠር በህይወታችሁ ላይ ምንም ነገር ቢፈጠር ውሳኔያችሁን አስተካክሉ። ውሳኔ ማድረግ ያለባችሁ ያ ሰውን ደግመኛ ላለማግኘት ብሎክ ማድረግ፣ ማይሆን ነገር ከሆነ አይሆንም ነው። ሚሆን ነገር ደግሞ ከሆነ ታስተካክዪዋለሽ። ማይስተካከል ከሆነ ግን በቃ አለቀ። ነገ ሌላ ቀን ነው። ነገ ብዙ ነገር ይጠብቅሻል። ሌላ ዓለም። እስካሁን የኖርነው እኮ ልንናደድም እንችላለን፣ ደስተኛም ልንሆን እንችላለን፣ ደስተኛ ሳንሆን እንቀራለን። በስራ ብዛትም ሊሆን ይችላል። በቃ በብዙ ነገር ታጥረን ያለ ነው አይደል? ያ ነገር አልፈን ደግሞ ሌላ ቦታ ላይ ደረስን፣ አለፈልን፣ ደህና ሆንን፣ ተስተካከለልን ህይወታችን ስንል የሆነ ነገር አብን ሲያደርግ ያ ነገር ደግሞ አሜን ብሎ መቀበል ነው። አሜን ብሎ መቀበል በቃ ከእግዚአብሔር ካለው ይሆናል። ምንም ነገር እኮ እኔ እንጃ አላውቅም። ብቻ ግን ራሳችንን ማጥፋት ነው ወይ በጭራሽ የማይሆን ነገር ነው። ራሳችንን አናጥፋ። ራሳችንን በቃ እኔ አላውቅም እንዴት ብዬ እንደማወራው አላውቅም። ግን እኔ የምላችሁ ውዶቼ ብዙ ነገር ሊፈጠር ይችላል። ያ ነገር ደግሞ ለበጎ ብለን ማለፍ አለብን። ጸሎት ማድረግ አለብን። ወደ ራሳችን መመልከት አለብን። የዛሬው ችግር ለነገም አብሮን አይሄድም። ዛሬ ሊቀር ይችላል። ነገ ሌላ ቀን ነው። ሌላ ቀን፣ ሌላ ተስፋ። ነገ ሌላ ቀን ነች እና እህቶቼ እኔ የምመክራችሁ እንደኔ በጭራሽ ተስፋ መቁረጥ የለባችሁ። የሆነ ነገር ብራችን ሊበላ ይችላል፣ ገንዘባችን ሊጠፋ ይችላል፣ የሰራነው ከንቱ ልንቀር እንችላለን። ግን ሌላ እኛ ደህና እንሁን። እኛ ደህና ከሆነ ብዙ ነገር እናያለን። ብዙ ነገር እኛ በህይወት ደህና ከሆን ጤነኛ ከሆንን ነገ የማይቀየር ነገር የለም። እንደዚህ ነበር እኮ ብለን እናወራዋለን። እንደዚህ አሳልፌ ነበር። ስለዚህ ሁላችንም ከምንም በላይ ራሳችን ላይ ጉዳት አናድርስ። ጎበዝ መሆን አለብን። ጠንካራ መሆን አለብን። ብዙ ተስፋ ይጠብቀናል። ብዙ እና በአንዳንድ ሰዎች አሁን እኔ ሁሉንም ነው እያልኩ ሳይሆን አንዳንድ ሰዎች አሉ ስላንቺ ሞራል የማይጠብቁ ስላንቺ በቃ ስለ አንቺንም እንትን ማይሉሽ እንደዚህ ይሰማታል እኮ እንደዚህ ትሆናለች እኮ ማይሉ አሉ። ስለዚህ ላንቺ ያለሽው አንቺ ነሽ እናቴ፣ ላንቺ ያለሽው አንቺ ነሽ። እና ለማለት የፈለኩት ምንድነው መበርታት አለብን። በምናምነው ሰው ልንከዳ እንችላለን። በምናምነው የኔ በምንለው ግን ደግሞ እለፊው ይሆን ብለሽ እለፊው፣ ይሆን ብለህ እለፈው። ነገ ሌላ ቀን ነው። እንደዚህ እኮ ነበር ብለን እናወራዋለን። ለጊዜያዊ ስሜታችን እንዴት እንደዚህ ሊሆን ይችላል፣ እንዴት እንደዚህ ልታደርግ ትችላለሽ፣ ወይም እንዴት እንደዚህ ሊያደርግ ይችላል ብለን እናደዳለን። ግን ደግሞ ቢሆንም ደግሞ ነገ ተጸጽታ ወይም ተጸጽቶ ይቅርታ የሚጠይቅበት ነገር ሊመጣ ይችላል። ማን ያውቃል? የምሬ እኮ ነው። ስለዚህ ራሳችን ላይ ከባድ ውሳኔ መወሰን የለብንም። ራሳችንን በጭራሽ ከባድ ውሳኔ አትወስኑ ውዶቼ፣ አትወስኑ። ህይወት እኮ ከባድ ነው። ብቻ እኔ ነፍስ ማጥፋት ከባድ ነው። ራሳችንን እንትን ማለት ነው።
እግዚአብሔር የፈጠራትን ነፍስ ራስን እንትን ማለት ይከብዳል። በላይም እንኳን ተቀባይነት የለንም ታውቃላችሁ። በራሳችን ከጠፋን በላይ ተቀባይነት የለንም። ስለዚህ ውዶቼ አሁን አላብዛባችሁ፣ በርቱልኝ እላለሁ። አመሰግናለሁ ስላዳመጣችሁኝ። ለቻናሌ አዲስ የሆናችሁ በላይክ በሰብስክራይብ ግቡ፣ ሰብስክራይብ አድርጉ። አመሰግናለሁ። መልካም ቀን ይሁንላችሁ። ባይ ባይ።